ተገርፍ ያለው ብዙውን ጊዜ በውጪ አድር ያለው ያለ ጫማ ከኪንዶ እስከ ፓንጎ ድረስ የአራት ቀን 5 ቀን መንገድ ያለ ጫማ ነው የምንሄደው። የአህያን ሽንት ውሃ ጠጥተን እሱ ጋር ጌታ ሆይ ባርከን ብለን ከመንገድ በቆሎ አገኝተን የፈሰሰውን አገኝተን ለቅሜ በውሃ አጥቤ ጥሬውን በልቼ በዛው ላይ ውሃ ጠጥቼ ወንጌልን እያገለገልኩ ነው። የእንጨት ቅጠል እንደገና የእንጨት የዶቅማ ፍሬ የቀጋ ፍሬ ይህንን እየበላን ምግብ አተን በጫካ እየዞረን ያው ከ24 ሰዓት ሙሉ ከተራመደን በኋላ እግራችን ሰንጥቆ ያዝ የሰነጠቀውን እግር ጫማ ስለሌለ የሰነጠቀውን ማጭድ በእሳት ላይ አግለን እሱን ከቅቤና ከዶሮ ሞራና ከፍያል ሞራ ጋር የተጨማለቀውን ወስደን እየጠበሰን አድረን በነጋታው ደግሞ ከዛም ጋር ለአገልግሎት እንሄዳለን። በጫካ ቤት አተን መግቢያ ካጠን በኋላ በጫካ ተኝተን አድረን እኛን ጅብ ለመብላት ሲመጣ በትር ይዘን ጀርባውን ከእንጨት ጋር አድርገን በትሩን እንደዚህ እየዞረን እየለመነን ደግሞ እያደረን ነው። ይህን ሁሉ እያየን እግዚአብሔር ለብርድ አላጋለጠንም። በዝናብ ውስጥ ብዙውን ጊዜ በብርድ ብዙውን ጊዜ በጠላት ብዙውን ጊዜ በጫካ ተደብቀን ደግሞ የቆያንበት ጊዜ አለ። ስለ እምነት ሊገሉን ሲፈልጉ በዚያ ሁሉ ጌታ ትዕግስትን ድልን ሰጥቶን ዛሬ የወላይታ አገር የወንጌል ምድር ከመሆኗም የተነሳ ኢየሩሳሌም ሰላም ወላይታ እያለን እስክንዘምር ለዚህ ለድንቅ ጊዜና ለታምራታዊ ጊዜ አድርሶናል። እኔ ቢሆን በየጊዜ ግርፋት ስራ የኔ ስራ ነው። 1953 የአባቴ አጎቶች ወንድሞች በ3 በቅሎ አላንጋ እጄንና እግሬን አስረው በ3 በቅሎ አላንጋ ከቂጥ እስከ ማጅራት ድረስ በዚያ ገርፈው እንደ እንጀራ ፍርፍር ካደረጉ በኋላ ምለብሰውን ነገር አጥቼ እንትን ከእንሰት ቅጠል እንትን ያደረኩትን ለብሼ ከላዩ ላይ ሹራብ ሸሚዝ እያለበስኩ አገለገልኩ። አሁን ያ ሁሉ ሞቶ እኔ አሁን በሰላም ኢየሱስ ጌታ ነው እያልኩ አለው። የሰው ተግዳድሮት የሰይጣን ጉዳይ አገልጋይን አይገልም። አገልጋይን እንደው ይቀርጸዋል፣ ያሳድሰዋል። እንደገና በየቦታ በእስራት በግርፋት በብዙ መከራ ስቃይ ውስጥ አልፈን በደስታ እንሰራለን። ወንጌል እንደዚህ ካሳንም ያስከፍላል፣ በደስታ ብቻ አያኖርም ማለት ነው። ጌታ በፊልጵስዩስ ምዕራፍ 1 ከቁጥር 28 ላይ በእርሱ ልታምኑ ብቻ አይደለም ስለሱ መከራንም ደግሞ ልትቀበሉ ነው እንጂ ይላል። ስለዚህ በጌታ መበርታት ነው፣ ወደኋላ ሳይሉ አገልጋዮች በታማኝነት ማገልገል ነው። ይህን አይነት አገልጋዮችን ለማግኘት ለማፍራት ደስታችን አዲስ ነው ይላለሁ። እግዚአብሔር ይመስገን። በጣም በእውነት እጅጉኑ ብዙ እየተባረክን ነው። እዚህ ውስጥ ብዙ ወገኖች አሉ እና ሌላ ደግሞ ቢያንስ በዚህ በአገልግሎት ዘመን የሰው ልጅ መቼስ የሚደክምበት ጊዜ ይኖራል፣ ተስፋ የሚቆርጥበት ጊዜ ይኖራል። ጳውሎስም ተስፋ የቆረጠበት ጊዜ ነበር። ኢየሱስ ክርስቶስም በመከራው ጊዜ ያው በጣም የፈራበት ጊዜ ነበርና
እርሱም በዚህ በአገልግሎት ዘመን እንደው የፈሩበት ጊዜ ወይም ደግሞ ብዙ ተስፋ የመቁረጥ ነገር የሰው ልጅ ይኖራል። ምክንያቱም አሁን ይሄም ትውልድ በአገልግሎቱ ብዙ የሚያልፈው መከራ ይኖራል። እንደናንተ ጊዜ አሁን ጦር ይዞ የሚመጣ የለም፣ ሰይፍ ይዞ የሚመጣ የለም እና ወጣቱ ደግሞ በብዙ ነው አሁን ሰይጣን እየፈተነ ያለው። በዚህም ዘመን ያለውን ብዙ ነገር እያያችሁ ነው። አሁን እኛን እንኳን ቴክኖሎጂው ነው እያገናኘን ያለው። እናንተ ወላይታ ውስጥ ሆነን እዚህ ውስጥ ሳውዝ አፍሪካ፣ አሜሪካ የተለያየ ሀገር ሆነው እናንተም ብዙ ትውልድ እያየ ነውና በእናንተ ጊዜ ያው የስደቱ ጊዜ አለ፣ ቀደም እንዳላችሁት የመከራው ጊዜ ብዙ ፈተና አለ። ይሄ ወጣት ደግሞ አሁን በብዙ ነው የሚፈተነው፣ በብዙ ማለት ነውና ብዙ ፈተናዎችን የምታልፉበት ልምድ ይኖራልና በህይወታችሁ ላይ ቻሌንጆች ሲመጡ እንዴት ነበር የሚሻገሩት? ቻሌንጅ ማለት መከራዎችን ቢያንስ የጸሎት ልምምዳችሁን ስርዓት ሊሆን ይችላል። ያን ነገር እንድትነግሩን ነው። ቻሌንጁን ማሻገር የምንችልበት ዋናው ነገር ቻሌንጅ እንደሚመጣ ጌታ ኢየሱስ ራሱ ነግሮናል። በዓለም ሳላችሁ መከራ አለባችሁ፣ በእኔ ሳላችሁ ሰላም አለላችሁ፣ አይዟችሁ፣ እኔ መከራን እንዳሸነፍኩ እናንተም እንደምታሸንፉ እመኑ ብሎናል። በዚያ ምክንያት በእግዚአብሔር ቃል በማንኛውም አይነት ፈተና ውስጥ ብንገባ እግዚአብሔር ከኛ እንደማይለይ ማወቅ ነው ዋናው። ምክንያቱም ዳንኤል በመከራ ውስጥ ገባ፣ እግዚአብሔር ከዳር አልቀረም፣ ከዳንኤል ጋር ገብቶ አዳነው። ሶስቶቹ ደግሞ በእሳት መከራ ውስጥ ገቡ፣ ግን እግዚአብሔር በእሳታቸው ውስጥ ቀደም ብሎ በእሳት የገባው እነሱ አይደሉም፣ እግዚአብሔር ነው የገባ። መጀመሪያ ዋናው ነገር እምነት ነው። የኔ ልጅ እምነት ካለ እኔን አምላኬ ያወጣኛል፣ ባያወጣኝም በሰማይ ያለውን ቤቴን ይወርሳለሁ፣ እኔን ምን ቸገረኝ ብሎ በተጠንቀቅ በመንፈስ ቅዱስ ተመሰርቶ መቆም ነው። ያ ሰው የዓለም ፈተና ቢያገኘው ንክችን ቀኝ ግራም አይልም፣ ቀጥ ብሎ በእግዚአብሔር ፊት ይቆማልና ድሉን ያገኛል። ቃሉም እንደዚህ ይላል፣ እስከ መጨረሻ የሚጸና እርሱ ይድናል ይልና የዘላለምን አክሊል ይወርሳል ይላል። አክሊል መውረስ በቀላል አይደለም፣ በትዕግስት በማሳለፍ ነው። እንደ እግዚአብሔር ቃል መሰረት አድርጎ ጥሎ መሄድ ነው። ስለዚህ ማንም ፈተናን ለመሸነፍ የፈተና ጉልበት እግዚአብሔር ነው፣ ኃይሉ እግዚአብሔር ነው። ክርስቲያን ሁልጊዜ ሲደመር እግዚአብሔር አንድ ክርስቲያን ነው፣ ለብቻ አይደለምና በዚያው ጦሩ ጋሻው ኃይሉ ምንድነው? አንደኛ ከባድ ጸሎት በጌታ ፊት የጸሎት ኃይል ያለው የእንብርክክ ኃይል ያለው የእንባ ኃይል ያለው ሰው በሞገስ ይሰራል። እንኳንስ በችግር መካከል እንደዛ ነው። ስለዚህ ሁሉን የሚችል አምላክ ያስችለዋል። በእምነት መቆም ነው። በእምነት ቁሞ መዋጋት ነው። የመጨረሻ ድል ማግኘት ነው። ኢየሱስ እስከ ዓለም ፍጻሜ ድረስ አልተዋችሁም ብሏልና በፍጹም ማይክሮ ሰኮንድ እግዚአብሔር አይተወንም፣ አይጥለንም። ይህንን አውቆ መጓዝ ነው። በዚያ ሁሉ የሰማይና የምድር ጌታ ኃይልና ብርታት ጸጋንም ይስጣችሁ ይላለሁ። ውሃ ስጣቸው አባ አልለመደም ውሃ እና አሁን እናንተ ፍቃደኛ በሆኑና ዞላ አባ ጸልዩላችሁ ባርኳችሁ እንትን በል ያው መሲ ታውቃለች አንተም ታውቃለና ስለዚህ ለመጨረሻ ያክል የምትጠይቁት መጠየቅ አለበት የምትሉት አንድ ጥያቄ ብትጨምሩ እንዳይደክሞት ከዚህ በኋላ የመሸም ስላይደል ስለማድካም ችግር አይደለም። በዚህ ማድካም አያሳዝነኝም፣ ደስ ይለኛል። እሺ ቀጥሉ።
What is another? ሙይትነ ዞላ ሙይትነ ዞላ ዞላ ሚዩት ነው ሚዩት ነው። እሺ ዊትነስ ኦኬ እሺ። አይ ፋዘር እንትን አልደከሙምና ያው ብሩኬም ጥያቄ ይኖረዋል እዚህ ውስጥም። እኔ ግን አንድ ብቻ ጥያቄ ጠይቄ ለብሩኬ ልስጠውና እንደው በድሮ ጊዜ ከሚዘምሩት አንድ መዝሙር እንደው ቢዘምሩልን ያኔ በዛ በቻሌንጁ ጊዜ ያስታውሱት መዝሙር ካለ በወላይትኛ እንደው ቢዘምሩ ከዛ ብሩኬ ቢጠይቅ ደስ ይለኛል። እሺ ኑናረ ደስ ኢየሱስ ዘምሩ እናንተ ናረደስ ኢየሱስ ሆሳዕናዬ ናረደስ ኢየሱስ na anto interpresa anto itanagage ናረደስ ኢየሱስ tani yegike olike intena yagidage ናረደስ ኢየሱስ wen yangelia bagidikota intena kesana agike gidage ናረደስ ኢየሱስ dewa tosane onara de ናረደስ ኢየሱስ igake metwa ubape nuna ashanayo ናረደስ ኢየሱስ silwa dangogia aputano ga kuchanayo ናረደስ ኢየሱስ aganu ekyo metwa aishaula manayo ናረደስ ኢየሱስ ulaita tunta asanayo ናረደስ ኢየሱስ chinuyo tumiza tuma poisanayo ናረደስ ኢየሱስ aga weni ape birshidi wongela ulaita bita gatanayo ናረደስ ኢየሱስ one nuna radiage yesus ናረደስ ኢየሱስ tani intena barika agike yagidage ናረደስ ኢየሱስ agennande idin oswa gita oteage ናረደስ ኢየሱስ achindo min merepe mernayo ናረደስ ኢየሱስ አሜን ጌታ ከኛ ተለይቶ አያውቅም ነው። አሜን አሜን አሜን። እግዚአብሔር ተለይቶን አያውቅም። የስ የስ አሜን አሜን። በችግር ጊዜ በወህኒ ቤት ታስረን የምንዘምረው ነው። በእውነት ደስ ይላል። ተባረኩ። ብሩኬ ቀጥል። ዞላ ይቅርታ፣ እኔ ፋዘር ከዚህ በፊት ከፈረንጅ ጋር ያሳለፈው ጊዜ አለ እና ዶክተር ላምቤ በመጣ ዶክተር ላምቤ የተማሩት ነገር ይኖራቸዋል እና ከዛ ነገር ትንሽ ቢያወሩ እኔ ደስ ይለኛል። ብቻ በፊትም ሲያወሩ ስለሚሰማ ፈረንጆች ብዙ ያስተማሩት ነገር አለ ስለ ወንጌል እና አንድ ነገሮችን አባቢ ያነሳ ደስ ይለኛል። እንደዚህ ነው። እኔ አሁን ከፈረንጅ ጋር የኖርኩት እስከ 30 ዓመት ድረስ ነው። ደግሞ I know the language of English as my Wolaita language. It is not problem for me. እሺ እኔ እነ ዶክተር ላምቤ የመጣበትን ታሪክ ለማወቅ ትፈልጋላችሁ? እንዴት ወደ ወላይታ እንደገቡ ሰምታችሁ? አዎ እንፈልጋለን። እሺ ከፈለጋችሁ በመጀመሪያ 1920 ወደ ወላይታ ነጮች ከመግባታቸው በፊት የኢትዮጵያ ንጉሥ ኃይለ ሥላሴ ወደ አሜሪካ ኒውዮርክ ከተማ የሄዱና ዛሬ በወላይታ እንዳለው ኮንፈረንስ ላይ ቆመው ፊታቸውን በጥቁር ሻሽ ሸፍነው my all country are such kind blind they couldn't see anything because they didn't know alphabet, they didn't know anything. Let you give, please, I am asking by name of God.
let you give 100 preachers and including 100 doctors by saying he is asked America people ኃይለ ሥላሴ then they answered እዛ ላይ በ19 አይደለም በ17 ወደ አሜሪካ ሄዶ የአሜሪካን ሚሽኖች ኮንፈረንስ ባለበት ጋር ደርሰው ኃይለ ሥላሴ በጥቁር ሻሽ አይናቸውን አስረው አገሬ በሙሉ ኢትዮጵያ እንደዚህ እውር ነው፣ አንድ ፊደል የሚያውቅ ሰው የለም፣ የእናንተን አይን ያበራ እግዚአብሔርን ፈርታችሁ ለእኛ 100 ፊደል የሚያስቆጥረንን ሰው ስጡን ብለው ለመኑ። እንደገና ደግሞ በግራ እጅ እንደዚህ ወድቀው እንደዚህ በመሬት ላይ ወድቀው አገሬ እንደዚህ እንደ ከብት እንደ ማንኛውም አይነት ነገር ዝም ብለው ይሞታሉ፣ ምክንያቱም ሐኪም የላቸውም። ስለዚህ በጌታ ስም እናንተን ለእናንተ መድኃኒት ስላደረገው እግዚአብሔር ለእኛ 100 ሐኪምና 100 ፊደል ቆጣሪውን 200 ስጡን፣ በሰማይና በምድር ጌታ በእግዚአብሔር ፊት እንለምናለን ብሎ በአሜሪካ በተሰበሰበው ኮንፈረንስ ላይ የኢትዮጵያ ንጉሥ ኃይለ ሥላሴ እዛ ሄዶ ለመናቸው። በዚያን ጊዜ በኮንፈረንሱ ላይ ማኖ አፍሪካን አልፎ ወደ ኢትዮጵያ ለመሄድ ራሱን ሰውቶ ኢየሱስ ከሰማይ እንደመጣ እንደወረደ ራሱንም ሕይወቱንና ነፍሱን የሚሰጥ ማን ነው ብሎ ተጠይቆ 11 ሰዎች ብቻ ተገኙ። ለሕክምና ዶክተር ለምብ ሚስቲዮ፣ 1 ነርስ፣ 3 ሐኪሞች ጋር 6 ለሕክምና ፈርቲ ተመረጡ። እንደገና 5ቶቹ ለወንጌል ሥራ ሚስተር ሮጀርስ ሚስቱ እንደገና 3ቱ ወጣቶች ፊደልን እናስተምራለን ብለው መጡ። እነዚህ ቀጥታ መነሻቸውን ከአሜሪካ አድርገው ከአሜሪካ እስከ ሱዳን ድረስ በመርከብ መጡ። ከሱዳን መርከብ ለምሳሌ ከሱዳን መርከብ ይዘው ወደ ኢትዮጵያ ሆንጦጦ ድረስ መጡና ግመል ስለማይሰራላቸው 40 ግመል ሽጠው በ40 ግመል ፋንታ 40 ፈረስ ገዙ። 40 ፈረስ ገዝተው በዚያ በ40 ፈረስ ቀጥ ብለው ኃይለ ሥላሴ ኦሮሞ ጅማ ብለው ኃይለ ሥላሴ ከላከ በኋላ እነኝን ፈረንጆችን እግዚአብሔር ግን ጅማን ከልክሎ ከኦንጦጦ ኮልፌ ሄዱ። በኮልፌ የት ነው ሶዶ ሲሉ ከኮልፌ ወደ ጊዮን መጡ። በጊዮን ሶዶ መንገድ የት ነው ሲሉ ሰበታ መጡ። ከሰበታ ሶዶ የት ነው ሲሉ ወሊሶ መጡ። ከወሊሶ ቀጥ ብለው ቢሄዱ ነበረ። የወላይታ አምላክ እግዚአብሔር መንገድን አጠማዘዛቸውና ከዚያ ወደ ወልቂጤ መጡ። ከወልቂጤ እንደገና ሶዶ ተባለ። ጉራጌ ሶዶ እያለ ጋለጅማ ሶዶ እያለ ቀጥታ እግዚአብሔር ወላይታን የሚያስብ ስለሆነ የወላይታ ሶዶን ለማመልከት አንድ ቀን ሆሳዕና ለምቡዳ በተባለ ቀበሌ አንድ ሌሊቱን አደሩ። ከዚያ በኋላ በነጋታው እንደገና ሶዶ አሉ። ዋቸሞን አሳዩ። ከዋቸሞ ቦታ የሚባለውን ቦታ ከምባታ አሳዩ። ከዚያ ዱራሜ አሳዩ። ከዚያ እንግዲህ ቀጥሎ ከሸራ የሚባለውን ቦታ ከደረሱ በኋላ ወላይታና ሲዳማ ወሰን የሚባለው ሻጳ ወንዝ ተሻገሩ። ከዚያ ተሻግረው ወደ ጋራ ደረሱ። ከጋራ እየተራመዱ ዛሬ ሾላ ወርካ ወደ ተባለው ብርኮታ አረካ ማይጃ መንገድ ላይ ብርኮታን ደረሱ። ከዚያ እንደገና ሶዶ አሉ።
ወደ ግራዝማች አመሳ ዋጃ ውሃ ወንዝ ተሻገሩና በጊዜው ደጃች ገዞ የወላይታ ገዢ ነበረና እነሱ ገና ሲመጡ በደጃች ገዞ ባለቤት ጆሮ ጥንዚዛና መሽገር ገብቶባት ከሞትና ከማዕከል ራቁቱን እንደ እባብ በሳሎን ስትንከባለል አይተው ኋታፔን ፖርዲስ ሌዲ ይሉና ጆሮዋን ሲያዩት በጆሮ ውስጥ ጥንዚዛና መሽገር ያለውን ዶክተር ላምቢ ተነስቶ አወጣባት፣ መድኃኒት ሰጣት። ከዚያ በኋላ በፍጹም ጤና ሰላም ሆና እያለች ወደ አዲስ አበባ ከኃይለ ሥላሴ ጋር ጉባኤ ለማሳተፍ የሄደው የእሷ ባለቤት ደጃች ገዞ ወደ ወላይታ ማታ መጣ። እኒህ ፈረንጆች ጋር ተገናኘ። በኋላ ሚስትየውም ሁኔታውን ተናገረች፣ ተሰላማመቱ። ከዚያ በኋላ እዚያ ቦታ ገና ጠዋት ደብዳቤ ሲያዩ ደብዳቤ ጋላ ጅማ ይላሉ። ኦሮሞ ጅማ ብሎ ኃይለ ሥላሴ ፈርመዋል። ከዚያ በኋላ ፈረንጆች ሚስ ዘውሮድ ዊል ሪታርን ባከቱ ጋላ ጅማ አገን ብለው ጋላ ጅማ ለመመለስ መንገድ ሲትን መጣን፣ ወደ ጋላ ጅማ እንሄድ አሉ። ያን ጊዜ ፈረንጆቹ እንደዚህ ሲሉ የደጃች ገዞ ባለቤት እዚህ ከበሽታ የዳነችው እነዚህን ሰዎች ደጃች ገዞ ከለቀቃቸው እኔ ቀጥታ ከነሱ ጋር በእግሬ ተራምጄ ወደ አባቴ ሀገር እንጦጦ ይሄዳለሁ ብላ ስትነሳ ደጃች ገዞ እንደገና የወላይታ ህዝብ እንደገና የአማራ ህዝብ አሁን እነሱ በመጡበት በጃጃስ ገናሜ አሮጌ አራዳ ላይ ሁሉ ለነጮች ተንበርክከው ሲለምኗቸው ደጃች ገዞ እንዲህ አለ፣ የሰማይን እግዚአብሔርን ትፈራላችሁ ወይም የምድርን ንጉሥ ትፈራላችሁ ሲል ይኸው ፊርማ የኃይለ ሥላሴ ጋላ ጅማ ይላል። ንጉሱ በፈቀደበት እንኖራለን ሲሉ እሺ፣ በኋላ ማንን ትፈራላችሁ? የእግዚአብሔርን ድምፅ ትፈራላችሁ ወይስ የሰውን ድምፅ ትፈራላችሁ? ጋላ ጅማ ቢሆን የአባታችሁ አገር አይደለም። ሶዶ ቢሆን የአባታችሁ አገር አይደለም። ወላይታ ሶዶ ቢሆንም የአባታችሁ አገር አይደለም። ሁሉም ተልካችሁ ወንጌል ወይንም እንትን የምታገለግሉበት ነው። ስለዚህ እባካችሁ እሺ በሉ ሲል እሺ ይህን ደብዳቤ ምን እናደርግ ሲል በኃይለ ሥላሴ እኔ ያስቀይራለሁ ብሎ በነጋታው ደጃች ገዞ አዲስ አበባ ሄዶ በኃይለ ሥላሴ ደብዳቤን አስቀይሮ ወደ ወላይታ መጣ። በ1920 መግቢያ ላይ በወላይታ ላይ ቤተ ክርስቲያኑ ጸና። እስከ ጣሊያን ድረስ በወላይታ 27 ቤተ ክርስቲያን አለ። ከዚያ ደግሞ ጣሊያኑ 27ንም ዘጋ። ከዚያ በኋላ የዘጋው ጣሊያን ለራሱ ሞቶ ቀራ። እንግሊዝ መጥቶ ጣሊያንን ድምጥዋጡን አጠፋ። ከዚያ በኋላ ትላንት ደርግ ድረስ 738 አጥቢያ በወላይታ ነበረ። እሱን ደግሞ ደርግ አጠፋ። ያጠፋው ደርግ ለራሱ ጠፍቶ ዛሬ 1500 ምናምን አጥቢያ በወላይታ አለ። ወንጌልን አላሳድግም የሚል ጠላት ለራሱ ይጠፋል፣ ይሞታል፣ ይከትማል። ድምጥማጡና ታሪኩም ይጠፋበታል። ወንጌል ዘልቆ ይሄዳል። ለምን? የወንጌሉ ባለቤትና የወንጌሉ ጌታ እግዚአብሔር ስለሆነ። ከወንጌል ጋር ያለው ሰው ጭራሽ ተዋርዶም አያቅም፣ ወደኋላ ብሎም አያቅም። ዘረ መንዘሩም እንደ አብርሃም ዘር እንደ ሰማይ ኮከብት በባህር ዳር እንዳለ አሻዋ ይበዛል እንጂ አይቀጭም። ወንጌላዊ ቢደበድብም ሐዋርያ ጳውሎስ ከመሬት ወጥተው ደማስቆ ወደ ውጭ ከጣሉ በኋላ ተነስቶ ኮቱን አራግፎ ወንጌልን ይናገራል። የእግዚአብሔር ኃይል እንደዚህ ይሰራል፣ በእኛም ይሰራል ነው ታሪኩ።
እሺ ተባረክ። ዞላ ብሩክ ጥያቄ አለው ብላችሁ ነበራችሁ ካለ እስቲ ወጥቷል። ወንድም አለ። ወንድሙን ያውቃሉ አባባ። አሁን እነበላቸው እነበላቸው እነ ወንዴ እና ሀብትሽ እዚህ ያሉ ደግሞ ያው ይጠይቋቸው። ለነሱ እድል እንስጥ። እኔ ጋር ያለውን ሌላ ቀን በዩቲዩብ ደግሞ ሙሉ ፕሮግራም እንሰራላቸዋለን። እኔ ጋር ዛሬ ያለኝም በዚህ ልቋቸው። ሌሎች እድል ይሰጡ። በሌ እስኪ አውራ። ወንዴ ቀድሞ ስለገባ አይሰማም መሰለኝ። አሁን ምን ትከፍታል አባት ሴት ድምዚያ አሸንቶ አይመለዴቲ ወንዴ ተናው አይመለዴ ወኢዴቲ አይመለ ባይሎ ነን ለኦፋዬ የወንጌል የጸሎት ፍሬ ባይሎ ጋሽ አሚዴቲ ኤሮ አሹ ሰሮ ዲያሳ ኢንተነ ዶጋን ከሄን ፋይትዳ ከሄን ፋይትዳ ወሳይ ገለታኮ ቦንቾይ ገላታይ ሰባይ ናሾይ ወራባይ ጦሰ ጠላስ ግዶ ተናቶ ስማ ዳሮ ዘላለም ዳሮ ወይሻ እንተነ ወይቺስ እንተ ከቀስ ዛሬው ጋር ባሲዳ ሃኤኑ ወራታ ወይሻ ወይቺው ጋፈነ ዋና እንተነ ሰረቲው ገይ አትዳጋ ሰረቶስ ሳይ ገላታኮ እንተነ በይዶጋን ከሄን ፋይትዳ እንግሊዘኛ ጉታ እንተ ሳይዲ ታከተኑ ጮሲሳ ኮነሲያና I have decided to follow Jesus. I have decided to follow Jesus. I have decided to follow Jesus. No returning back, no returning back. The cross before me, the world behind me. The cross before me, the world behind me. The cross before me, the world behind me. No returning back, no returning back. የጌታን መንገድ ይከተላለሁ የጌታን መንገድ ይከተላለሁ የጌታን መንገድ ይከተላለሁ ወደ ኋላ አልመልስም መስቀል ከፊቴ ዓለም ከኋላ መስቀል ከፊቴ ዓለም ከኋላ መስቀል ከፊቴ ዓለም ከኋላ ወደ ኋላ አልመልስም። ሃሌሉያ አንጀትቴ ወሳይ እንተና አንጆ Also, God will bless you again and again and again. እግዚአብሔር አብስቶ ይባርካችሁ። ደግሞ ደጋግሞ ጸጋችሁ የለመለመ ያደሰ ፍሬያማ ይሆንላችሁ። ልጆቼ ካገለገላችሁበት የበለጠውን እንድታገለግሉ እግዚአብሔር የዕድሜ ባለጸጋ ያደርጋችሁ፣ የበረከት ባለጸጋ ያደርጋችሁ፣ አሜን። የሥራ ባለጸጋ ያደርጋችሁ፣
የመንፈስ ቅዱስ ሙላት ባለጸጋ ያድርጋችሁ። ተባረኩ። ጸጋውን ሞገስ ያብዛላችሁ። ሞገስ ወይ ወንድ አቤት ጎዳይ ማዲን ኤታፕ ጉልበታ ፈኪዳ ገጥንታ ሳይ ወንጌልያ ተማ ዶቶና ጉዬ በጋራ መሩና ሲንታቢያ ቢያዳ ጋይስ መሩኔ የሆነ አይስ ሰሮቴንዴ ተባረክ ወንድ ሰላም ነህ? ሰላም ናችሁ? እግዚአብሔር ይባርካችሁ። እኛ በጣም ደስ ብሎናል ይህንን እድል ስላገኘን እግዚአብሔር ይመስገን። በጣም ደስ ብሎናል። ብዙዎችን በዚህ ሚዲያ ማግኘት ስለቻለን የእግዚአብሔር ስም ለዘላለም የተባረከ ይሁን። ጌታ ከእናንተ ጋር ይሁን። ሌላ ጊዜ በሌላ ፕሮግራም እንገናኛለን። አባባም አሁን ስለደከሙ ትንሽ ይረፉ። ለበላቸው ግን እድል ስጡት። ለበላቸው በላቸውና ሀብትሽ ሰላም ይበሉ። ታጋው መቶ ባላቸው ጊኮ ግዳና ታገ ከነንትን ችግር የለም። ኒናም ያውራ። ሰላምታ አሜን። በላቸው የነ በላቸውን አገር ወንጌል ለማስተማር ከነ አባባ ዋንዳሮ ጋር በምንሄድበት ጊዜ መንገድ ሁሉ ቦሮዳ መንገድ ሁሉ ጫካ ነው፣ ጅብ ነው፣ አንበሳ ነው፣ ነብር ነው፣ አልፎ አልፎ የዓለም ሽፍታም የሞላበት ነው። ይህ ሁሉ ዛሬ የእግዚአብሔር መናሪያ ሆኗል። በሌ አንተንም ያንተንም ድምፅ በመስማቴ የልጆችን ድምፅ ለመስማቴ እግዚአብሔርን በበለጠ አከብራለሁ፣ አመሰግናለሁ። ክብር ምስጋና ለአምላካችን ይሁን። እኔን የባረከኝ እስከዚህ የጠበቀኝ የአባቶቼ አምላክ የአብርሃም የይስሐቅ የያዕቆብ እንደገና የነ አባባ ዋንዳሮ አምላክ ዛሬ የኛ አምላክ እናንተን ቀኝ እጃችሁን ይዞ ወደ ቀኝና ወደ ግራ ሳትሉ በክርስቶስ እስከ ሰማይ እንድታድጉ ድረስ መለኮታዊ ጉልበቱን ሰማያዊ አቅሙን አብስቶ ይስጣችሁ እላለሁ። ዋው ያው በለ ፕሮግራም ላይ ሆኖ ይሆናል ድምፁን ቅድም ስለሰማን ፕሮግራም ላይ ነው ያለው፣ ግን እየሰማ ነው። ጌታ ይባርክ። ብቻ ፈቃደኛ የምትጠይቁት ሌላ ነገር ከሌለ ለእናንተ አባስ ያላችሁ እረፍት እንዲያደርጉ ሞገስ እንግዲህ ጌታ ይባረክ። ድንቅ ጊዜ ነበረ። እዚህ ጋር ያው ሀብትሽ ሰላም በላቸውና ከዛ እኔ መጨረሻ ላይ የሚለው ነገር አለ። ሀብትሽ ሰላምታ አይ ማለዴት ጋሼ ሰላም አዴት ባይከል ኦሰሮ ደቲ ጎዳ ወልቀም በጣም ሰላም በጣም ደስ ይላል። ኑኒ አሳቢታን ሀክዲ ደተስ ሽን እንተና ዮሶና ግን በጣም ደስ ብሎን ደቡብ አፍሪካ ነው ሳውዝ አፍሪካ እና ስታዲ አጌ ኦሳይ ከነኮ አሜን አሜን። እሺ ያ እንተና ቢያራ በጣም ደስ ቢያራ ጌዶፕ ገላስ እና ናየ ከረበሾ አይኮነ ባና የእግዚአብሔር ስጦታ ነው። ጊዮግሻው ኦካ ቦቾፓ ኢማታ ናጋ ኤሮ ዋና አሰን ኢትደ ሲየትስ በሩዚ ሲየትስ ናየራ ባሻሮሽን ኪያስ ዋቶ ሶፕ ገዛ በጣም ደስ ጌሲ ታን ጌዶፕ ገላሲ በጣም ኡፋይታሲ
እሺ እንተኑና አንጀና ማላ ኑዋናኔ እንተ ኑፕ ኮሽያ ባዮተኔ አይታይቸው መጽሐፍ ቅዱስ ያጋወዶ ኤ ዘብዘት ላተመነ ላፕ ምራፊያን ዘብዘት ላተመነ ላፕ ምራፊያን ላተመነ ኡሱፑን ፈይዷኒ ይስያቅ ጤተ ደወስፑን ላይ ተገድዳገው አይፔ ደመና ጭሚዳገው ያዕቆብን አሹዋ ሹክዲ ቆጭቆጩ አይን ከትስዲ ኡፋይሲያ ቁማ አዋ ካይሲኒ አዋ አንጂዶ አንጆ መጽሐፈ ነበበና እሷን ዶይዲ ኑነበበረ እንተ ከአሚን ጌታ አሜን እሺ አይ መጽሐፈ ዲዮ ባበዲ አሚን ጌታ ታኒ ዶና ኦዳናሽ 27 ከቁጥር 26 እሺ አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ወደ እርሱም ቀረበ፣ ሳመውም፣ የልብሱንም ሽታ አሸተተ፣ ባረከው። እንዲህም አለ የልጄ አሁን በኋላ እንዲህም ማለት የሚለውን ትሰማለህ። ምንትስ የተይሽ እንዲህም አለ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔርም ከሰማይ ጥል ከምድርም ስብ እግዚአብሔር ከሰማይ ጥል ይባርኪ። አሜን በሉ። አሜን። ከምድርም ስብ እግዚአብሔር ይባርክ። አሜን። የእህልንም የወይንን ብዛት የእህልን የወይንንም ብዛት ይስጥ። አሜን። አሕዛብ ይገዙልህ። አሜን። ሕዝብም ይሰግዱልህ። ለወንድሞች ጌታ ሁን። አሜን። የእናትም ልጆች ይሰግዱልህ። የእናትም ልጆች ይሰግዱልህ። አሜን። እርሱ እርጉም ይሁን። የሚረግም እርሱ እርጉም ይሁን። አሜን። የሚባርክም ሁሉ ብሩክ ይሁን። አሜን። ይህ በረከት በእናንተ ላይ ይሁን። አሜን። ይህን በረከት ከመቀበል በፊት ያዕቆብ የሰራው ነገር ምንድነው ቢባል ለሽማግሌ አባት አይኑ ለማያየው 180 ዕድሜ ዓመት አባቱ ስጋውን በግ አርዶ ስጋውን አብልቶ አባቱ ጠግቦ የባረከውን የጥጋብ በረከትን ከአባቱ ተቀበለ። ወላይታ እንዲህ የሚል ተረት አለ። በሞቱ ቀን ጋቢ ነጭ ጋቢ ብቻ ለመልበስ የሚመጣውን ልጅ እግዚአብሔር አይስ የሚባል አለ። አባቱ በሕይወት እያለ ጡረታ ሳያደርግ አባቱ በሞተ ቀን ነጠላ ለብሶ ከለፉት ልጆች ጋር የሚመጣ ልጅ ውርስ ተመኝቶ ነው እንጂ አባቱ ጉዳይ ገብቶ ሳይሆን ይህን አይነት ልጅ እግዚአብሔር አይስጥ ይባላል። ስለዚህ ለአባቶች የሚያስፈልገውን ጡረታንም አስፈላጊውን ነገር በማስጣት በማብላት፣ በማጠጣት፣ በማልበስ የደከሙትን አቅመ ደካማዎችን ኃይል የሌላቸውን የእግዚአብሔር ቃል ይላል ልጆች ሆይ በእውነትና በመንፈስ እንዋደድ እንጂ በአፍና በአንደበት አንዋደድ ይላል። አንደኛ ዮሐንስ ምዕራፍ 4:18 ላይ። ስለዚህ ፍቅራችን ጊዜ ከአገልግሎት ጋር ነው፣ ከልብ ጋር ነው። ጌታ አብዝቶ ይባርካቸው። እሺ ዞላ
እዚህ ጋር እኔ አልጨረስኩም። አባት ከበሉ ከጠጡ በኋላ ነው የመረቁት። እነሱ ሳይበሉ እኛ ምንም ሳናበላቸው በባዶ ሆድ ነው የመረቁት። ጋይስ ልክ ነው ሳናበላቸው ያንተ። አዎ አብትዬ አዎ። ስለዚህ ጋሼ እየበሉ እኔም ቢመርቁኝ ደስ ይለኛል። አባ አካውንት ላክልኝ፣ እኔን እየበሉ እንዲመርቁኝ ፈልጋለሁ። ካለኝ እልካለሁ። እሺ አካውንት ከሱ 10,000 እሺ ከሱ ይላክ እንትና አባ በኔ በውስጥ አይበልና ላክ። እኔ የተወሰነው እሰጣለሁ፣ እየበሉ ይመርቁኝ። ሞገስ እዚህ ጋር አስቀምጥ። ሞገስ አካውንታቸውን አስቀምጥና እሺ እኛም መባረክ አለብን። ያው እኔ 15 እሺ ሞገስ 10,000 ብር ነገ አስገባለሁ ለእርሶ። እኔ 10,000 እሺ 10,055 55 እንደገና 10 10 20 19 ዘላለም በውስጥ ላክልኝ። እሺ ቆይ ሞገስ ልክ ነው። አንተ ከምታውቅ ከሆነ ንገረን ሞገስ። ቆይ 10,055 እንደገና 10 እንደገና 20 19 መጨረሻው 19 እስቲ እንደዚህ ሜሪ፣ አንቺ ሜሪ ልክ አይደለሽም። አንቺ ሜሪ ፓስተር ኃይሉ ጎዴቦ ነኝ። ፓስተር ኃይሉ ጎዴቦ 10,055 ጋሽ ዞላ አቤት ወዬ እኔ 15 ልካለው፣ ይመርቁኝና ወጣለሁ። በአብ በወልድ እሺ አዎ አንጂቴ በአብ በወልድ በመንፈስ ቅዱስ ስም የተባረክ ይሁን። አሜን። የልጅ ልጆች እንዲጦሩ የእግዚአብሔር ፈቃድ ይሁን። አሜን። ጸጋውንና በረከቱን እግዚአብሔር አብስቶ ይስጥ። አሜን። በሁለተኛ ነገሥት ምዕራፍ 4 ከቁጥር 8 ላይ ለኤልሳዕ ሱናማ ባልቴት ቤት ሰርታ ሰጠች። እሱ ግን ለመካኒቱ ወንድ ልጅ እንድትወልድ ሰጣት። እግዚአብሔር ስራህን ሁሉ በበረከት ይቀይር። አሜን። የበረከት ምንጭ ከምድርና ከሰማይ ከአራቱ ማዕዘናት ላንተ ይፍለቅልህ። አሜን። በአብ በወልድ በመንፈስ ቅዱስም የተባረካችሁ ሁኑ። አሜን። ተባረኩ። ጌታ ይባርክ። ሀብትሽ እግዚአብሔር ይባርክ። ዘመን ይባረክ። ጌታ ይባርክ። እሺ ሌሎችም ተሳተፉ ይቻላል። መሳተፍ የምትፈልጉ ሰዎች